ሰላም ውድ የዚህ ቻናል ተከታታዮች እንደምን ሰነበታችሁ? እንዴት ናችሁ? ሰላም ነኝ፣ እግዚአብሔር ይመስገን ደህና ነኝ። ዛሬ የሽምብራ አሳ ወጥ አሰራር ይዤላችሁ መጥቻለሁ። አሰራሩን እስከ መጨረሻው ተከታተሉኝ፣ አብረን እንቆይ። እንግዲህ ድስቴን እንደዚህ አግያዋለሁ። ከዛ በኋላ ሽንኩርት ጨምራለሁ ማለት ነው። ሽንኩርት አደርጋለሁ። ሽንኩርቱን አበስላለሁ ማለት ነው። ሽንኩርቱ በስሎልኛል። አሁን በደንብ ስለበሰለ አሁን ዘይት ጨምራለሁ ማለት ነው። ዘይት ጨምራለሁ። እንደዛ አድርጌ ነው ዘይት የማደርግበት። ዘይት ጨምርበታለሁ ማለት ነው። ዘይት አድርጌ ያው ትንሽ ሽንኩርት ጋር አበስለዋለሁ። ዘይቱን ከሽንኩርት ጋር በደንብ አበስለዋለሁ። እንደዚህ አድርጌ ሽንኩርትና ዘይቱን ካበሰልኩት በኋላ በርበሬ ጨምራለሁ። በርበሬ የሚበቃኝን ያክል ከለሩ እንዲያምር ቆንጆ እንዲሆን በርበሬ በዛ ሲል ነው የምወደው። በርበሬ ጨምርበታለሁ ማለት ነው። የሚበቃኝን ያክል የምወደውን ያክል ጨምሬ በርበሬውን አሸዋለሁ ማለት ነው። በደንብ ይታሻል። አሁን ከዚህ በኋላ እሳት ጨመር እያደረጉ በደንብ ማቁላላት ነው። መቁላላት አለበት ማለት ነው። ትንሽ ውሃ ጠብ እያደረኩኝ እንደዚህ አሸዋለሁ ማለት ነው። በደንብ ይታሻል። እንደዚህ መቁላላት ስላለበት አሸዋለሁ። ትንሽ ጊዜ ስለሚፈልግ ውሃ ትንሽ እያደረኩ በደንብ ተቆላለዋለሁ ማለት ነው። ትንሽ ውሃ ሳይበዛ ትንሽ እያደረጉ መቁላላት አለብን። እናሸዋለን እንደዚህ ትንሽ የቀይ ወጥ መከለሻ ቅመም አለኝ። እሱን ጨምሬ አብሬ አቁላለዋለሁ። አንድ ላይ እንደዚህ እናቁላለዋለን ማለት ነው። እንደዚህ እሳት ትንሽ ይፈልጋል። እንደዚህ ቀይ ወጥ ስንሰራ መታሸት ይፈልጋልና ጣፋጭ እንዲሆን ያደርገዋል ወጡን። እሳት ገባ እንዲለው አድርገን በደንብ ማሸት አለብን ማለት ነው። ትንሽ ውሃ
ጠብ ጠብ እያደረገ እንደዚህ እናሸዋለን። እንዳያርብኝ ያው ቶሎ ቶሎ ማማስለው ውሃ ጠብ እያደረኩ አሸዋለሁ። በደንብ አቁላለዋለሁ ማለት ነው። ወጥ እንደዚህ ጊዜ ሲሰጠው በጣም ነው የሚጣፍጠው። በነገራችን ላይ በጣም ቆንጆ ነው የሚሆነው። ታውቁታላችሁ ኢትዮጵያውያን ሴቶች ወጥ በማቁላላት ነው የምንታወቀውና ይሄ ደግሞ እንደዚህ ጊዜ ሲኖረውና ሰዓት ሲያገኝ በጣም ቆንጆ ይሆናል። ወጥ በጣም ይጣፍጣልና ጊዜ ሰጥቼ በደንብ አሸዋለሁ። በደንብ አድርጌ አቁላለዋለሁ ማለት ነው። እንደዚህ ያደረኩ ቆንጆ እንዲሆን ሰጠዋለሁ ማለት ነው። ጊዜ ሰጥቼዋለሁ፣ በደንብ አሽቸዋለሁ። ከዛ አሁን ቀጠን እንዲህ ትንሽ መለስ ያለ ሆኖ ድርቅ ያለ እንዳይሆን ማለት ነው። ከላዩ ብዙ ውሃ ላለመጨመር ማለት ነው። ትንሽ ቀጠን እያደረኩት እያላላሁት እመጣለሁ ማለት ነው። በደንብ እየታሸ በራሱ ጊዜ ውሃ እየጨመርኩበት እያቀጠንኩት እመጣለሁ ማለት ነው። ምክንያቱም ፍስስ የማለት ባህሪ ይኖረዋል። እኔ ትንሽ አድርቄዋለሁ ሽምብራውን፣ ግን ፍስስ ሊል ስለሚችል በሂደት ነው እንትን ማለት ያለብን። ውሃ እየጨመርን እያጉላላን ቀጠን ወደ ማለቱ ሲደርስ ሽምብራውን እናስገባዋለን ማለት ነው። ያው ቆንጆ እየሆነልኝ ነው እንደዚህ አሁን እንግዲህ ወደ መጨረሻው እየደረሰ ነው፣ ቁሌቱ ማለት ነው። በደንብ አቁላልቼዋለሁ። አሁን ውሃ ትንሽ ጨምርበታለሁ ማለት ነው። እኔ ብዙ ውሃ አላደርግበትም። እንደዚህ የሽምብራ ሳውት ስሰራ ውሃ ብዙ ስለማላደርግበት የምፈልገውን ያክል አሁን ነው የማደርገው ማለት ነው፣ ገና ሽምብራው ሳይገባ። እንግዲህ በጣም ድርቅ እንዳይል በጣም ደግሞ እንዳይቀጥል መጠነኛ አድርጌ ያዘጋጀሁትን ሽምብራ ትንሽ ስለሆነ ለጊዜው መጠነኛ ውሃ ነው የማደርግበት እና ይሄ መጠነኛ ሌብል ላይ ያለ ነው ውፍረቱ ማለት ነው። በጣም ቀጭን አይደለም፣ በጣም ድርቅ ያለ አይደለምና በቃ ካደረኩኝ በኋላ እሳት ትንሽ ገባ ይበለውና ከዛ በኋላ ሽምብራውን አስገባዋለሁ፣ ጨምረዋለሁ ማለት ነው። ያው እንግዲህ ሽምብራው በዚህ መንገድ ነው ያዘጋጀሁት። አዘጋጅቼ ያደረኩት አሁን ጨምረዋለሁ ማለት ነው።
ጨምሬዋለሁ። አማስለውና እንዲበስል ለምተወው ማለት ነው። እሳቱን ቀነስ አድርጋለሁ ትንሽ ፓወሩ እንዲበስል እንዲዋሃድ አድርገዋለሁ ማለት ነው። አሁን እንደምታዩት እንደዚህ ነው። በጥሩ ሁኔታ ነው እያበሰልኩት ያለውና እንዳይፈራረስ እናየዋለን። እንደዚህ ቸክ እናደርገዋለን። ከዛ በኋላ ግን ብዙ መረቅ አይደረግበትም፣ ውሃም ያላደርግበትም። እንደዚህ ሆነ ማወጣው ወፈር እንዳለ ማለት ነው። ውሃ ብዙ አላደርግበትም እና በዚሁ በሰራሁት ነው ማወጣው እንዳይፈራረስ። ትንሽ እንዲበስል ከድነዋለሁ። ስለሚደርቅ ብዙ እንትን እንዲ ወደ ውስጥ መግባት አለበት። ይሄ የተቆላላው ስጎ ወደ ሽምብራው መግባት አለበት። ከዛ በኋላ ነው ጣዕሙ የሚመጣ እንጂ ጊዜ ካልሰጠነው ውስጡ ደረቅ እንደሆነ ይወጣል እና የተወሰነ ጊዜ እንሰጠዋለን። ከነ የከፈትን ቼክ ማድረግ አለብን ማለት ነው። ካለበለዚያ ፍርስስ ብሎ እንዳናገኘው ማለት ራሱ እንትን ይዞት እንዲወጣ መሆን አለበት። እንደምታዩት እንግዲህ ቆንጆ እየሆነ ነው። ደስ የሚል ነው። እኔ ቼክ እያደረኩት ነው። ያው ተወሰነ ጊዜ ይወስዳል፣ ይፈልጋል ጣዕሙ ከውስጥ እንዲሰርጽበት ማለት ነው። ሽምብራ ውስጥ እንዲገባ የተቆላላው ነገር እንዲዋሃድ ወደ ውስጥ እንዲገባ ጊዜ እንሰጠዋለን ማለት ነው። የተወሰነ ጊዜ ይወስዳል። እንግዲህ በዚህ መንገድ ሳበስለው ቆይቻለሁ። የተወሰነ ጊዜ ሰጥቼዋለሁ። ከዚህ በኋላ ቢቆይ ግን ያው ወደ መፈራረሱ ስለሚሄድ ጨው አደርግና ተወሰነ ነጭ ሽንኩርት ዱቄት አድርጌበት አወጣዋለሁ ማለት ነው። የነጭ ሽንኩርት ዱቄት ትንሽ ነው፣ ብዙ አላደርግበትም። አዎ ቀይጥ መከለሻውን ስላደረኩበት ብዙ አላደርግም። የተወሰነ አድርጌበታለሁ። ከዛ ደግሞ መጨረሻ ጥሬ ጨው ነው የማደርግበት፣ ሳይበዛ ማለት ነው። ትንሽ እዛው ላይ ስላደረኩበት ቅድም ጥሬ ጨው ብዙ አላደርግም። እንደዚህ አድርጌ ቆንጆ የሽምብራ አሳ ወጥ ሰርቻለሁ ማለት ነው። በጾም ሰዓት በጣም ተወዳጅ ምግብ ነው። በጣም ነው የምወደው። በጣም ነው ደስ የሚለው። በጣም ቆንጆ ወጥ ነው። እናንተም ስሩ፣ ሲያምራችሁ እየሰራችሁ ብሉ። ይሄን ይመስላል እንግዲህ። አሁን አወጣዋለሁ ማለት ነው። እንጀራ ላይ አድርጌ ያሳያችኋለሁ ከለሩን። ሽምብራ አሳ እንደምታዩት ነው መልኩ። በጣም ቆንጆ የሆነ ወጥ ነው የሆነ ማለት ነው። እንግዲህ እንጀራው ላይ አድርጌ ያሳያችኋለሁ። እንግዲህ ለዛሬ የሰራሁት የሽምብራ አሳ ወጥ ይሄን ይመስላል። መልካም ጊዜ ይሁንላችሁ። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። አመሰግናለሁ። ኮሜንት ስጡኝ። መልካም ጊዜ